ሁሉን ነገር እመቤታችን መስጠት ትችላለች። እውነቴን ነው የምነግራችሁ። ማድረግ ያለብን እመቤታችን እንድወድሽ አድርጊኝ ማለት አለብን። አንቺን የሚወድ ልብ ስጭኝ። ምንድን ነው ያለው ደራሲው ያላለ ለተወረዱ ታይተ ወለተአርጉ ላይለ ፍቅረ ማርያም ድንግል ይምሰልክሙ ቀሊላ። ወደ ታች የምትወርዱ ወደ ላይ የምትወርዱ የድንግል ማርያም ፍቅር ቀላል አይምሰላችሁ ነው የሚለው። ቀላል አይምሰላችሁ። ማርያምን መውደድ ቀላል አይደለም። እግዚአብሔርን ከሰማይ ስቦ ያወረደ ፍቅር ነው ያላት። እኛን ከፍ ማድረግማ ቀላል ነው። የእመቤታችን እኮ ድንቁ ነገር ምንድነው? እግዚአብሔርን ከሰማይ በእሷ ውበት ማውረዷ ነው። እሷን እያየ እኮ ነው የመጣው። ሔዋንም እንግዲህ እንኳን ልታወርደው ጥሏት ነው ሄደው። እንግዲህ ይሄ ነው እመቤታችን የደስታችን ሁሉ ምንጭ ናት። እስኪ የደስታ ምንጭ በሉ እንጂ። አዎ ማርያም የሚለውን ስም እኮ ራሱ ቁጭ ብሎ ማሰብ ደስ ያሰኛል። ማሰብ ራሱ ማለት ዝም ብሎ ቁጭ ብሏል እመቤታችን ብሎ ታስባላችሁ እንደዚህ። እስኪ በወር ራሱ የሚያስባት እመቤታችን የ21 አሁን በዓሉ ነው እመቤታችን ነው ትዝ የምትላችሁ ብሎ ዛሬ በዓል ነው ዝም ብሎ ማለት በወር እስቲ መልኳን ራሱ ስላችሁ እንደዚህ ያለች አይኗ እንደ ኮከብ የሚያበራ ጉንጮቿ እንደ ሮማን የሆኑ ሀብተ መንፈስ ቅዱስን የለበሰች የመንፈስ ቅዱስ ሙሽራ በእግዚአብሔር ቀኝ የመቆም ስልጣን ያላት እንዲህ አድርጎ መልኳን በወር እስኪ አንድ ጊዜ ሳሉ ማልዳ ያ እኮ ራሱ ጥሩ እኮ ነገር ብናስባል እና ያ ራሱ ሐዘንን ያስረሳል። አባ ጊዮርጊስ አጥንቶች ራሱ አንቺን ሳስብላቸው ሰይ ይላሉ ይላል እንቋ ይላሉ አለ። ያንቺን ስም ስጠራው ሳስበው ራሱ አጥንቶቼ ሰይ ይላሉ አለ። ደስ ብሏቸው ማለት ኃጢአት ወበሁ አይጽምቴ አጥንቶቼ በኃጢአት ተበላሹ ይላል ዳዊት። ኃጢአት አጥንትን የሚያሸተውን ያህል ድንግል ማርያም አጥንትን ደስ ታሰኘዋለች፣ ታለበልመዋለች። እና ለዚህ ነው መዋሃዘ ፍስሐ ሔዋን ዲያብሎስን ሰማችና እንታክቲ ሰማት። ያቺ ሰይጣኑን ሰማችና ሐዘን አንቆረቆረችብን እናታችን ሔዋን። ሰይጣኑን አዳመጠችና ሐዘን ሲፈስ ለልጆቿ ሁሉ ምጥ ስታፈስ ልጆቿ ዛሬም በምጥ ያለቅሳሉ ይላል አባ ጊዮርጊስ። ስታፈስ ልጇ መጣችና ደግሞ ስለእመቤታችን እያለ ደግሞ እንኳን ማርያም ማረች ሲባል ደግሞ ደስታ ስታፈስ እመቤታችን ያቺኛይቱ ምጥ ስታስቀጥል ይቺ ደግሞ ደስታ ታስቀጥላለች። ስለዚህ እመቤታችን የደስታችን መፍሰሻ ፍስሐ ኩሉ አያችሁ። ሞትና ሐዘን በሔዋን ጆሮ ሲገቡ ደስታና ሕይወት ደግሞ በማርያም ጆሮ ነው የገባው። ስለዚህ መልአኩ ቅዱስ ገብርኤል መጣና ተፈሥሒ ፍሥሕት አላት። ደስተኛይቱ ሆይ ደስ ይበልሽ አላት። ደስተኛይቱ ሆይ ደስ ይበልሽ። ያ ደስታ ወደ ምን አለገ እንደ ወንዝ ወደኛ ሲፈልቅ ይኖራል። ስለዚህ ምን እንላታለን? ሙሃዘ ፍስሐ። እስኪ በሉላችሁ ድገሙ። ምን ማለት ነው? የደስታ መፍሰሻ ማለት ነው። መፍሰሻ ለምን? የደስታ መፍሰሻ ማለት ደስታው ለእሷ ብቻ አይደለም። እሷ የሰማችው ለእኛ ሁሉ ፍስሐ ሁሉ ዓለምን ለነገሩም ለመላኩም ቢቀጥሉ ይሄ ተመቸ ለነገሩ ያለውን ማለት ነው። ያ ፍስሐ ሁሉ ዓለም እሷ የሰማችው ምስራት የዓለሙ ደስታ ነው። እመቤታችን እኮ እንኳን ለኛ ለሐዘንተኞቹ ኃጢአት ላሳዘንን ለመላእክት ራሱ ደስታቸው ናት። ተፈሥሒ ኦ ንጽሕት ተፈሥሒ ኦ ማርያም ሐሴቶም እንደምንድን ነው የሚለው? ለመላእክት በሉ እንጂ የመላእክት ደስታቸው ማን ናት? እንደ ቅዱስ ገብርኤል እኮ የልደት ዕለት እረኞችን እየሄደ እንኳን ደስ ያላችሁ የሚል ለኛ ብሎ ብቻ አይደለም ለራሱ ጭምር ደስ ብሎት ለምን አይቶት የማያውቀውን ጌታ ያሳየችው እመቤታችን ናት። እና መላእክት ራሱ እንደ ከማያውቁት ሀገር እኮ የሚያውቁት ሰው ሲገኝ ደስ ይላል። ታስታውሳለህ? አብረን ያደግን እኮ ደህና ሰንበት ይባል ያልቀረበውን ሰው ሁሉ ሩቅ ሀገር ስናገኘውና መላእክት እነሱን የሚመስል ንጹህ ሰው አጥተው ይኖሩ ነበር። እና እመቤታችን ስላገኙ እህትነንያ እያሉ ያመሰግኗታል፣ ደስ ይሰኙባታል።